ከመጻሕፍት አምባ በዚህ ዝግጅት በተለያዩ ደራሲያን የተዘጋጁ የታተሙና ያልታተሙ መጻሕፍት በትረካ ይቀርባሉ። ከመጻሕፍት አምባ ዴርቶ ጋዳ ደራሲ ይስማከ ወርቁ ተራኪዎች ዓለም ፀሐይ ወዳጆና ተክሌ ደስታም በፋር ኢስት ትሬዲንግ ኃላፊነቱ የተወሰነ የግል ማህበር የታተመ ዴርቶ ጋዳ አዘጋጅ ተክሌ ደስታም ክፍል 19 ከመጽሐፍት አምባ የዴርቶ ጋዳ ትረካ ክፍል 19 ዛሬ ወደ እናንተ ደርሳል። ባለፈው ሳምንት በክፍል 18 ምን ሰማን? ሚራጅ ተቀምጦበት ከነበረው ሻቤት ቁጭ እንዳለ አንድ ሰው መጥቶ አዋርቶት ነበርም። ስለ ግጥም አንስቶ የሎሬት ጸጋዬ ገብረመድህን ጴጥሮስ ያቺ ሰዓት የተሰኘውን ግጥም አንብቦለት ገጣሚ መሆኑን ነግሮት ድንገት ተነስቶ ወጥቷል። የሱን ግጥም ሳያነብለትና መንገደኛ መሆኑን ነግሮት ምናልባትም ሌላ ጊዜ ከተገናኙ እንደሚያነብለት ነግሮታል። ዶክተር ሚራጅ ግራ ተጋብቷል። ያነሳቸው ቁም ነገሮች እያብሰለሰለ ነበርም። ዶክተር ሚራጅ አንድ ሚስጥር እንዳለ ይሰማዋል። ግን ሚስጥሩን እንዴት ይድረስበት ግራ ገብቶታል። ከምሽቱ 5 ሰዓት ላይ ሁሉም ነገር ጸጥ ሲል ወደ አባ ሲርጋጋ መቃብር በመሄድ መቃብሩን በመቆፈር የተቀመጠለትን መልእክት ፈለገም። መቃብሩ ባዶ ነበርም። ደንግጦ የሚሆነው ነገር ምንድነው እያለ መቃብሩን መድፈን ሲጀምር አካፋው ላይ አንድ ትልቅ ቀይ ድንጋይ ተመለከተ። አንስቶ አፈሩን አራግፎ የተቀረጸበትን ፊደላት አነበበ። ዴርቶ ጋዳ ይላል። ቀጥሎም ሌላው መልእክት ወንጌላዊ ቅዱስ ሉቃስ በሳለው የማርያም ስዕል ጀርባ እንዳለ ተቀምጦለታል። ግን እንዴት እንደሚያገኘው የት እንደሚገኝ የሚያውቅ ነገር የለም። አንድ ሽማግሌም ከጀርባው መጥተው ሊደበድቡት ሞከሩ። ማንነቱን ለማወቅም ጠየቁት። መቃብር ቆፍሮ ሬሳ የሚበላ አድርገውት ነበርም። ሚራጅ የአባቱ መቃብር እንደሆነና መቃብራቸውን ለመስራት እንደመጣ እንዲሁም የአባቱን ፎቶግራፍ ለማሳየት በሚል ካጠገባቸው ሮጦ ጠፋም። ብዙ ከተጓዘ በኋላ ወደኋላ ዞር ብሎ ሲመለከት የሚከተለው አልነበረም። ክፍል 19 አሁን ይቀጥላል። ከአሉሚኒየም ብረት ወደ ተሰራችው የሞተር ጀልባ ሲገባ ጣና ሆቴል ውስጥ ጥሎት የመጣው እንቅልፉ ተከትሎት እያዳፋው ነበር። ጉርብጥብጥ ላይ ጎዝጉዞ የተኛ ይመስል ከምቹ የጣና ሆቴል አልጋ ላይ ሲገላበጥ ነበር ያደረ። ሐሳብ ሲያገላብጠው ወንጌላዊ ሉቃስ ስሏታል የምትባለው የቅድስት ማርያምን ስዕል የት እንደሚያገኛት ቢያውቅም ከጀርባዋ ያለውን መልእክት እንዴት አድርጎ መውሰድ እንደሚችል ግራ ገብቶታል። ቢሆንም ወደዛው እየሄደ ነው። በልጅነቱ ሲያስጎበኛት ነበር። አሁን ግን ሊጎበኛት እየሄደ ነው። ወደ ነበረበት እየተመለሰ በልጅነቱ ወዳደገበት ገዳም፣ ወደ ወንዶች ገዳም፣ ወደ ክብራን። ወጣቱ የጀልባዋ ካፒቴን አስጎብኚ ሊፈልግለት ቢሞክርም ዶክተር ሚራጅ ግን አስጎብኚ እንደማይፈልግ ነግሮት ሁለቱ ብቻ ናቸው በትንሿ ጀልባ የጣናን ሐይቅ ሊሰነጥቁት በጠዋት ዘመናዊ ጀልባ ውስጥ የተቀመጡት። በምስራቁ የጣና ሰማይ ጥግ ጀንበር እግሯን ስትሰድ ወጣቱ ካፒቴን ገመዱን ስቦ ሞተሯን
ጀልባዋ እያጓራች ጣናን መሰንጠቅ ጀመረች። ይህ ሲሆን በጣና ሐይቅ ላይ በባህር ዳር ባህር ትራንዚት ወደብ የቆሙ አሮጌ አሸዋ መጫኛ ጀልባዎች የህዝብ ጀልባዎች ሞተራቸውን እያሞቁ ነበር። ሚራዥ አሮጌዎቹ መርከቦች ላይ አይኑን ተክሎት ቀረ። ያው ናቸው። ከስንት ዘመን በኋላም አልተለወጡም። ከባህር ዳር ተነስታ ጎርጎራ ለመድረስ 2 ቀን የጣናን ሐይቅ ስትዋኝ የምትሰነብተው የጣናነሽ ጀልባ ሞተሯን እያሞቀች ተመለከታት። መንፈሱ በትዝታ ቢዋጥም በነገሮች አለመለዋወጥ ውስጥ የታሪክ ዝግመትን ተመለከተ። የጣናነሽ ጀልባ በጣና ሐይቅ ላይ ከሚጓዙት ጀልባዎች ሁሉ በመጠኗ ሰፊና ትልቅ ስትሆን ባለ 2 ሞተርም ናት። ይህች ጀልባ በ600 ሊትር ነዳጅ 1000 ኩንታል ጭና መጓዝ ትችላለች። ከባህር ዳር ተነስታ ዘጌ፣ ጉረር፣ ቁንዝባ፣ አስፋደብር፣ ዳልጊ ደርሳ ጎርጎራ ትገባለች። ከዛም በየሄደችበት ዝግንትሏን ሰብስባ ትመለሳለች። ፋሲለደስና ድልበት ግል የሚባሉት ጀልባዎችም ቆመው ታዩት። ካንጋሪ ተገዝታ የመጣችው ዳህላቅ የምትባለው ጀልባና ከሆላንድ የተገዛችው የካቲት የምትሰኘው ጀልባ በጸጥታ ቆመዋል። የኢጣሊያ ጦር ከኢትዮጵያ ሲባረር በአንጋራ ደሴት አስጠሟቸው። በኋላ ቡስኪ በተባለ ጣሊያናዊ ከሐይቁ የወጡት አፈር የፈጃቸውና የወየቡ ያሻዋ መጫኛ ጀልባዎችም ሊንቀሳቀሱ ሞተራቸውን እንደ እህል ወፍጮ እያንገራገጩ ነበር። ሚራዥ አይኑን ከመርከቦቹ ላይ ነቅሎ ሐይቁ ላይ ወረወረው። የጣና ሐይቅ በኢትዮጵያ ውስጥ ከሚገኙት ሐይቆች መካከል በትልቅነት የሚስተካከለው የለም። 3600 ስኩዌር ኪሎ ሜትር አጠቃላይ ስፋት ሲኖረው አቀማመጡም ከሰሜን እስከ ደቡብ 75 ኪሎ ሜትር ከምስራቅ ወደ ምዕራብ ደግሞ 60 ኪሎ ሜትር ርዝመት አለው። የጣና ሐይቅ ከባህር ወለል በላይ በ1830 ሜትር ወይም 6000 ጫማ ከፍታ ላይ የተንጣለለ ምስጢራዊ ሐይቅ ነው። ከያዘው 4 ቢሊዮን ሜትር ኪዩብ የውሃ ይዘት በላይ በብዙ ምስጢሮች የታመቀ ሐይቅ ነው። ጣና ሁሌም እርጥብ ነው። ዳር ድንበሩን ከዘጌ እስከ ጎርጎራ ከጎርጎራ እስከ ፎገራ የሸበቡትን አይናማ ድንጋዮች የታከው እርብና ጉማራን ጨምሮ ከ30 የማያንሱ የጎንደርና የጎጃም ወንዞች ይገብሩለታል። አው ውሃ፣ ታሪክ፣ አፈር፣ አዝም፣ እንጨት፣ ሕይወት ሆኖ ጣና በቃኝ አይልም። ሲጠግብ በምስራቃዊ ዳርቻ መተንፈሻ አለው። አባይ ጣና በክረምቱ ማብቂያ መስከረም ሲጠባ ከሐይቁ በአባይ አበጋዝነት የሚወጣው ውሃ በሰከንድ 400 ሜትር ኪዩብ ያህል ያማክላል። በታህሳስ በሰከንድ ወደ 100 ሜትር ኪዩብ ያህል ያማክልና በግንቦት ደግሞ በሰከንድ 10 ሜትር ኪዩብ ደርሶ ሲቀበል ይከርማል። ሲያመጥ ይከርማል። መስከረም ላይ በጊዮን መልአክ ተራዳኢነት ጭንቁን ይገላገላል። ያንቀላፉትን ኢትዮጵያውያን እስከ እንቅልፋቸው ትቶ አባይ በእንቁላል ቅርፊት ሲቀዳባቸው ለሚንገበገቡለትና ነቅተው ለሚጠብቁት ግብፃውያን ይደርስላቸዋል። የነሚራዥ ጀልባም ይህን አረንጓዴ ሐይቅ እየቀዘፈች ከባህር ዳር ከተማ ሰሜን ምዕራብ አቅጣጫ
ለ45 ደቂቃ ያህል ከተጓዘች በኋላ ከመንትዮቹ ደሴቶች መሃል ደረሰች። ሁለቱ ደሴቶች የሚገኙት ማራኪ በሆነ ተፈጥሯዊ የመሬት አቀማመጥ ባለውና በደን በተሸፈነ ኮረብታማ ስፍራ ነው። ከጣና ደረት ላይ ያጎጠጎጤ ልጃገረድ ጡቶች ይመስላሉ። አሞራዎች ይጠቧቸዋል፣ ማዕበሉ ይገጫቸዋል። የመናንያኑ ጸሎትና ዝማሬ ያለመልማቸው ይመስል በጋ ከክረምት ደረቅ ነገር በእነዚህ ደሴቶች ላይ አይታይም። ጀልባዋ ከወንበሽ ገዳም ወደብ ስር መልህቋን ስትጥል ዶክተር ሚራዥ ወደ ሴቶች ገዳም ዞሮ አይኖቹን እንጦንስ ደሴት ላይ ወረወራቸው። ሲጳራና ትዝታዋ ከቀዝቃዛው የጣና ሐይቅ አየር ጋር ዘልቀው ሰረሰሩት። ሲጳራና እሱ ፍቅርን የተቋረሱባቸው መንታ ደሴቶች መንታ ሕይወት ውስጥ ሲከቱት ተሰማው። ትዝታ ጥፍሩን አሽሎ ቁስሉን ያከከ መስሎ አቆሰለበት። መንፈሱና አካሉ ሁሉ ሲጳራን ተጣራ። ምኑ አዙሪት መልሶ አመጣኝ ብሎ ፊቱን ቅጭም እንዳደረገ ካፒቴኑን ጀልባዋ ላይ ትቶት ብቻውን ወደ ኮረብታው ወጣ። ክብራን ገብርኤል ደሴት ላይ ሲወጣ እንጦንስን አሻግሮ የሚያይበት ዛፍ እስከ ግርማ ሞገሱ ተገትሯል። ይቀድስበት የነበረው ቤተ መቅደስ መጋረጃዎች እንኳን ያው ናቸው። የዕጣኑና የማዕጠንቱ መዓዛም አልተለወጠም። የሚያስጎበኙት መነኩሴ የተናገሩትን ታሪክ አንዱንም አልሰማቸውም። ያሳደገው ታሪክ ነው። አእምሮው እየተራወጠ ሁሉን ነገር ሲደቅንበት አይኖቹ በእንባ ተሞሉ። ድምፅ አውጥቶ ማልቀስ ነበር የቀረው። ለምን እንደሆነ ግን ሊገባው አልቻለም። ዘመናዊው ዓለም ውስጡ እየማማ ሲያልቅ እየተሰማው ነው። ሐኪምነቱም ሲተን ራሱን ማዳን ራሱን ከትዝታው መፈወስ ተሳነው። ቀልቡን ወደ መጣበት ጉዳይ ለመሰብሰብ ተሳነው። የሚያስጎበኙት መነኩሴ ይህቺ ወንጌላዊው ቅዱስ ሉቃስ የሳላት የእመቤታችን የቅድስት ድንግል ማርያም ስዕል ናት ሲሉት ነቃ። ይቅርታ አባቴ ስዕሏን ለመሳለም ፈልጋለሁ ብሎ ወደ ስዕሏ ሲቀርብ ፈገግ አሉ መነኩሴው። ብጻት አለብኝ እመቤቴ በሰላም ወደ ሀገሬ ከመለሰችኝ ወንጌላዊው ሉቃስ በሳላስ ስር ጸሎተ ማርያም ለማድረስ ስዕለት አለብኝ። ፈቃደው ቢሆን አባቴ። መነኩሴው ጢማቸውን በግራጃቸው ጎተት እያደረጉ ለጥቂት ጊዜ ካዩት በኋላ በቀኝ እጃቸው በያዙት የእጅ መስቀላቸው ወደ ስዕሏ እንዲጠጋ ጋበዙት። ተንበርክኮ ጸሎተ ማርያም እያደረሰ በቀኝ እጁ ከስዕሏ ጀርባ ይዳብስ ጀመር። ራሱን ግርዶሽ አድርጎ ጸሎቱን ሲያደርስ ከልቡ አልነበረም። ህሊናው ከስዕሏ ጀርባ ስለተቀመጠለት መልእክት መገኘት ወይም አለመገኘትና ምንነት እየዋጣ እየዋረደ ነው። መነኩሴው የማያዩ መስለው እየተከታተሉት ነው። ከስዕሏ ጀርባ ሲዳብስ ቢቆይም ሊያገኝ የቻለው አንዳች ነገር አልነበረም። ሐሞቱ ፈሰሰ። ያስቀመጡለት መልእክት የለም። ካጣው ደግሞ
ሕይወቱን ወደ ሰጠለት ተልእኮ የመዳረሻው መንገድ ጨለማ ዋጠው ማለት ነው። አንዱን መልእክት ሳይዝ ወደሚቀጥለው መልእክት መጓዝ አይችልም። የሚቀጥለውን መንገድ ለመርገጥ ይሄኛውን መመሪያ መጨበጥ አለበት። ግን አጣው። ጸሎቱን አቋርጦ ተነሳ። ወደ ኋላ ሊመለስ ባቅማማ ቁጥር መንገድህን ትስታለህ ሲል ኢንጂነር ሻጊዝ የነገረው ታወሰው። ለስሙላ ብቻ መነኩሴው እንዳይታዘቡት ስዕሏን ስሞ ደንዝዞ ቆመ። እየተርበተበተ ምንድነው እያደረክ ያለኸው አንተ? አሉት መነኩሴው በቁጣ። ውጣ ከዚህ ውጣም! የዕቃ ቤቱን በር ይዘው ወደ ውጭ እንዲወጣ በዓይናቸው ገፉት። ድንጋጤ ወረረው። አባ ማለት እዚህ እኮ ልትዘርፍ ውጣልኝ፣ አለበለዚያ ባደጋ ጊዜ በሚስጥር ተነፍቶ መነኩሳቱን የሚጣራውን ቱልቱላ አንስተው ወደ አፋቸው አስጠጉት። የለም አባ፣ እንደዛ አይደለም፣ ይቆዩ አባ። በዓይኑ ተማጸናቸው። ቱልቱላውን ከአፋቸው መለሱት። በላ ተናገር አሉ አስፈሪ ግርማ ሞገስ ያላቸው መነኩሴ። ተናዘዝ፣ የመጣህበትን ተናዘዝ። ምን ልትሰርቅ እንደመጣህ ንገረኝ፣ ተናገር። መልሰው ቱልቱላውን ወደ አፋቸው አስጠጉት። ይኸውልዎት አባ፣ እኔ መጣሁት ለስርቆት አይደለም። ውጣልኝ አልኩህ እኮ። እሱን እዚህ አይደለም የምትነግረኝ። በል ውጣልኝ፣ ውጣ። ውጭ እንነጋገራለን። ቆይ አባ፣ እርስዎ ዘንድ ደሞ እኔ ዘንድ ምን አለ? እኮ አብረን እንስረቅ ልትለኝ? እጅ ወደ ላይ። በፋፍራም መቁጠሪያዎቻቸው ያሉበት መቁጠሪያቸውን ከአንገታቸው አውልቀው ባለቁልፍ ሰንሰለት አምጥተው እጁን የኋሊት አስረውት የዕቃ ቤቱን በር ከውጪ ዘግተውበት ሄዱ። ከ20 ደቂቃዎች በኋላ ተመልሰው ዕቃ ቤቱን ከፈቱት። ዶክተር ሚራዥ አሉት መነኩሴው። ወከካለ በድንጋጤ። ያውቁታል። አቤት አለ ሚራዥ ከድንዛዜው ባኑ። ይህን መልእክት ላንተ እንድሰጥህ የተቀመጠልህ ነው። ምን እንደምትፈልግ ገብቶኛል። ከአባ ሲርጋጋ መቃብር ውስጥ ያወጣኸውን አምጣው ብለው ተቀብለውት አንድ በግምጃ የተጠቀለለ ነገር ሰጡት። ሊፈታው ሲል አዲስ ጎብኚዎች እየገቡ ነው ዶክተር ሚራዥ፣ ይዘኸው መሄድ ትችላለህ አሉት። ወደ በሩ እየተራመዱ ጥቅሉን ኪስ ውስጥ ጨምሮ ተከትሏቸው ወጣ። አባቴ አንድ ጥያቄ አቋረጡት። እኔ የምመልስልህ ጥያቄ የለም። መልእክቱን ሰጠው፣ በቃ የኔ ድርሻ እሱ ነበር። ይሄ ብቻ ባይሆን ና መስቀሉን ተሳለም ብለው በፈገግታ መስቀላቸውን ካሳለሙት በኋላ አዲስ ወደ መጡት ጎብኚዎች ሄዱ።
ዶክተር ሚራዥ ኮረብታውን ወርዶ ከደሴቱ ወደብ ሲደርስ ከአንድ ትልቅ ዛፍ ስር ቆሞ በግምጃ የተጠቀለለውን ጥቅል ፈታው። ከዛ ጥቅል ውስጥ ከወጣው ብጣሽ የብራና ወረቀት ላይ ማዕበል ያንገላታቸው ፈረሰኛ የናጣቸው ሳያፈገፍጉ አቅማምተው ሳይበተኑ ተላቀው ተቋቁር ጉንዳኖች እንኳ ወንዙን ሲሻገሩ እያቸው የሚል የተቋቁር ጉንዳኖችና የባህር ስዕል ያለበትን መልእክት አነበበ። የብራናውን ጀርባ ገልብጦ ሲያዩ የቀጣይ ጉዞውን ትዕዛዝ አነበበ። በኦሪቱ መሰዊያ ስር ቀጣዩ መልእክት ተቀምጦልሃል ይላል። በኦሪቱ መሰዊያ ስር ቀጣዩ መልእክት ተቀምጦልሃል። ማዕበል ያንገላታቸው ፈረሰኛ የናጣቸው ሳያፈገፍጉ አቅማምተው ሳይበተኑ ተላቀው ተቋቁር ጉንዳኖች እንኳ ወንዙን ሲሻገሩ እያቸው። ስዕሉና ቃሉ በጣም ገረመው። አዎ በኦሪቱ መሰዊያ ስር ቀጣዩ መልእክት ተቀምጦልሃል። በጣቂውን የብራና ወረቀት በግምጃው ጠቅልሎ ኪሱ ውስጥ ከሸጎጠ በኋላ በፍጥነት ወደ ወደቡ ወረደ። ወደ ጀልባዋ ሲገባ የሐይቁ ነፋስ ጸጥ ብሎ ነበር። ፀሐይዋ ከረር ብላለች። ጀልባዋ ላይ ተኝቶ የነበረው ካፒቴን ዶክተር ሚራዥ ወደ ጀልባዋ ሲገባ ባኖ ተነስቶ የጀልባዋን ሞተር ከሐይቁ ላይ በሚያንጸባርቀው ብርሃን የጠበበ አይኑን እያጨናበሰ አስነሳው። ሞተሩን ዶክተር ሚራዥ ወደ ኋላ መመለስ አልፈለገም። እረፍት የነሳውን ህቡዕ ነገር እስኪያገኘው እየተጣደፈ ነው። ለባለ ጀልባው ጠቀም ያለ ገንዘብ ከጨመረለት በኋላ ወደ ጣና ቂርቆስ ሊወስደው ተስማማ። ወጣቱ ካፒቴን የጀልባዋን አፍንጫ ወደ ጣና ቂርቆስ አዝሮ አከነፋት። የኦሪቱ መሰዊያ እዛ እንዳለ ሚራዥ ያውቃል። ጣና ቂርቆስ ውስጥ ብዙ ነገር ያውጠነጠነ ሳያስበው ጣና ቂርቆስ ደሴት ደረሰ። ጀልባዋን ወደቡ ላይ ባለች ካል ካሰሯት በኋላ ካፒቴኑን እዛው ጀልባዋን እንዲጠብቅ ነግሮት ሚራዥ ወደ ጣና ቂርቆስ ገዳም ገሰገሰ። በሚስጥራዊው የጣና ሐይቅ ላይ ከሚገኙ ሚስጥራዊ ደሴቶች አንዱ የጣና ቂርቆስ ደሴት ነው። በምስራቃዊው የጣና ሐይቅ ጫፍ ላይ የሚገኘው ይህ ህቡዕ ደሴት የብዙ ተመራማሪዎችን ቀልብ ስቦ የኖረ ነው። የኢትዮጵያ የተውፊትና የቅርስ ቅርጫት የሆነው ይህ ደሴት ለገዳምነት የታጨው ክርስቶስ ከመወለዱ በፊት በ982 ዓመተ ዓለም ቀደም ብሎ ነው። በዚህ ደሴት ላይ የሚገኙት የኦሪት ዘመን መሰዊያና ኦሪታዊ ቁሳቁሶች ለአረጋዊነቱ ምስክር ናቸው። የገዳሙ አንደኛው ጫፍ ከጣና ሐይቅ ጋር የተገናኘ ሲሆን ሌላው ጎኑ ሐይቁ ሲጎድል ከፎገራ ምድር ጋር በየብስ ይገናኛል። ከገዳሙ በስተምስራቅ በኩል የቅድስት ክርስቶስ ሰምራ ገዳም ሲያዋስነው፣ በምዕራብ በኩል ደግሞ በርቀት በጣና ሐይቅ ላይ የሚንሳፈፍ መሰበ ወርቅ የሚመስለው ታላቁ የዳጋ እስጢፋኖስ ደሴት ያዋስኑታል። ጣና ቂርቆስ ደሴት በተለይም ምስራቃዊ ጎኑ በአስደናቂ የተፈጥሮ ምህንድስና የታነጸ ነው። ከውሃው ውስጥ በምርጥ መሐንዲስ ተገንብቶ የወጣ እጹብ ድንቅ ኪነ ህንጻ የሚመስለው የድንጋዮችና
የዓለቶች ድርብርብ ዓይንን ያፈዛል። ዶክተር ሚራዥ በገዳሙ ምስራቃዊ ጽንፍ ከዓለቱ ጋር የሚጋጨውንና የሚያፈናጥረውን የማዕበል ረቂቅ ሙዚቃና በገዳሙ ደን ውስጥ ሆነው የሚዘምሩትን አዋፍ ጡመ ዜማ እያዳመጠ ቀጭኗን የእግር መንገድ ተከትሎ ወደ ኮረብታው ጫፍ ገሰገሰ። ኮረብታው ላይ ከሚገኘው ቤተክርስቲያን እንደደረሰ አንድ ኮሰስ ያሉ ሽማግሌ መነኩሴ የቤተክርስቲያኑን ቁልፍ በእጃቸው ያጨለጨሉ ከደኑ ውስጥ ብቅ አሉ። በአክብሮት ሰገድ ብለው እጅ ከነሱት በኋላ ለጉብኝት ነው አሉት። አዎን አባቴ አላቸው ሚራዥ። የሚነፍሰው ቀዝቃዛ አየር የጋለ ሰውነቱን ሰከን አድርጎለታል። ከረጃጅም ብሉይ ዛፎች ላይ እየተነሱ ወደ ጣና ሐይቅ እየተጫጫሁ ከሚንዘገዘጉ ባለረጅም ክንፍ አሞራዎች ድምጽና ከማዕበሉ ሞገድ በስተቀር የሚሰማ አንዳች ነገር የለም። እድሜ የጠገቡትና ረጃጅሞቹ የቤተክርስቲያኑን የእንጨት ሳንቃዎች እየከፈቱ በቤተ መቅደሱ ግድግዳ ላይ የተሰቀሉትን ጥንታዊ ስዕሎች ካስጎበኙት በኋላ አራት ማዕዘን ቅርጽ ካለው ቤተክርስቲያን ተመልሰው በገቡበት በሮቹን እየዘጉ ወጡ። መነኩሴው እንደተቀደደ ከበሮ በሚነፋነፍ ዝቅተኛ ድምጻቸው ስለ ገዳሙ እየተረኩለት ወደ ዕቃ ቤቱ ይዘውት ሄዱ። ይህን ቅዱስ ቦታ በመርገጥ እግዚአብሔርን ልታመሰግነው ይገባል። የእግዚአብሔር የክብሩን ዙፋን የሆነችው ታቦተ ጽዮን ያረፈችበት ቅዱስ ቦታ ነው። መድኃኒታችን ኢየሱስ ክርስቶስ ሲወለድ ሕፃኑን ለመግደል ሄሮድስ ሲፈልገው እናቱ ቅድስት ድንግል ማርያም ወደ ግብጽ ይዛው ከተሰደደች በኋላ ከግብጽ ወደ ኢትዮጵያ ጉዞዋን ቀጥላ ከዚህ ቅዱስ ቦታ መጣ ስለመቆየቷ ድርሳነ ኡራኤል የተባለው ጥንታዊ መጽሐፍ ላይ በሰፊው ተጽፎ ይገኛል። በዚህ ገዳም ውስጥ ብቻ በሚገኘው ድርሳነ ማርያም በተባለ መጽሐፍ ውስጥ የጌታ ስደትና የእመቤታችን ቆይታ ሙሉ ታሪክ ተጽፎ ይገኛል። ቅድስት ድንግል ማርያም የጌታችን እናት በዚህ ቦታ 3 ወር ከ10 ቀን ቆይታለች። መነኩሴው ዕቃ ቤቱን እየከፈቱም ትረካቸውን አላቋረጡም። እመቤታችን በዚህ ገዳም ሳለች ይመራት የነበረው መልአክ ለዮሴፍ በሕልም ሕፃኑን እናቱን ይዘህ ሂድ ሲለው ዮሴፍ ወደ ሕፃኑ ቀርቦ ጻና በደመና ጫናት ብሎ ተማጽኖ በማቅረቡ ከዚህ ወዲህ የገዳሙ ስም ጣና ቂርቆስ የሐይቁ ስም ደግሞ ጣና ተብሎ ቀረ። ለዚህም የመጽሐፍም የቁስም ማስረጃዎች አሉ፣ ማየት ትችላለህ ብለውም ጥንታዊውን ዕቃ ቤት ከፍተው ወደ ውስጥ ጋበዙት። መነኩሴው በጥንቃቄ እየተመለከቱት ነው፣ ከእግር እስከ ራሱ እየመረመሩት። በዕቃ ቤት ውስጥ የመጀመሪያው ትርጉም መጽሐፍ ቅዱስ፣ መጽሐፈ ሄኖክ፣ መጽሐፈ ሐዊ፣ የቅዱስ ያሬድ የእጅ መስቀል፣ ካባው፣ በራሱ እጅ የተጻፈው ምልክት አልባው የድጓ መጽሐፍ፣ የወርቅና የብር ዕቃዎች፣ 1000 ዓመት የሞላቸው ጥንታዊ ስዕሎች እና ሌሎችን ለዓይን የሚያታክቱ ቅርሶችን አስጎበኙት። በዚህ ዕቃ ቤት ውስጥ ያሉት ቅርሶች ከመጨናነቃቸው የተነሳ ከአይጥ ለመከላከል ሲሉ ከጣራው ማገር ጋር መጽሐፍቶችን በገመድ በአየር ላይ አንጠልጥለው ያሰሩትን ሲያይ ተገረመ። አይጦቹ በማገሩ ላይ በመሄድ ገመዱን እየበጠሱ ቅርሶቹን እንደሚያወድሙባቸው ሲነግሩት እያዘነ ወጣ።
መነኩሴው ግራና ቀኙ በእሾሃማ ቁጥቋጦዎች በተሞላ ቀጭን የእግር መንገድ እየመሩ ወሰዱት። በጠባቡ መወጣጫ ደረጃ ወጥተው በደሴቱ ላይ በሚገኘው ሜዳማ ቦታ አደረሱት። በዚህም ታቦተ ጽዮንን ወደ ደሴቱ ይዘዋት የመጡት ካህናት የደም መስዋዕትነት ይሰውበት የነበረውን መሰዊያ አሳዩት። በኦሪት ዘሌዋውያን ውስጥ ካነበበው ጋር የሚገጥም ነገር በማያቱ ከ300 ዓመታት በላይ ታቦተ ጽዮን በዚህ እንደነበረች የሚያውቀውን ለማመን ተገደደ። ቢሆንም የመጣበት ዓላማ ታቦተ ጽዮንን ፍለጋ ሳይሆን የቀጣይ ጉዞውን ጠቋሚ መልእክት ለማግኘት መሆኑን አልረሳም። የተቀመጠለትን መልእክት በመሰዊያው ስር እየተዘዋወረ ሲፈልግ መነኩሴው ትተውት ወደ ጫካው ገቡ። መነኩሴው ለብዙ ጎብኚዎች ግልጽ ሆነው የማይነገሩትን ድብቅ የሆኑ ነገሮች እንዳሉ በልጅነቱ የሰማው ትዝ ብሎታል። ለእርሱ ብቻ ይህ ነገር መደረጉ አንድ ነገር ከጀርባው እንዳለም ገብቶታል። በመሰዊያው ስር ያገኘውን 4 ማዕዘን ድንጋይ አንስቶ ያገላበጠ ካየው በኋላ እፍ ብሎ አፈሩን ሲያስለቅቀው በላዩ ላይ የተቀረጹ ጽሑፎች ብቅ አሉ። ድንጋዩ ከመሰዊያው ድንጋይ ለየት ያለና ቀይ ሲሆን ለእርሱ የተቀመጠለት መልእክትም ይህ ለመሆኑ አልተጠራጠረም። በድንጋዩ ላይ ከተቀረጹ ጽሑፎች ጋር ስሙን ስላገኘው ለእርሱ የተቀመጠ ድንጋይ ለመሆኑ እርግጠኛ ሆነ። በድንጋዩ ላይ ከተቀረጹት ጽሑፎች አንደኛው ማሄር ሻላል ሃሽፓስ ይላል። አድማጮቻችን ቀደም ሲል በክፍል 19 የዴርቶ ጋዳ ትረካ ቆይታ አደረግን። እንግዲህ ለዛሬ ያለውን በአጠቃላይ ይህን ይመስላል።